እስቲ አንድ ጥያቄ ልጠይቃችሁ። እናንተ መንገድ ላይ ወክ ያደረጋችሁ ነው እንበል። ከግራ ወደ ቀኝ ወክ ያደረጋችሁ ነው። ከቀኝ ወደ ግራ ወክ የሚያደርግ ሰው ሌላ ሰው አለ። ያ ሰው ከልጅነታችሁ ጀምሮ ቡሊ ሲያደርጋችሁ፣ ማትወዱት ነገር ሲያደርግ፣ ሲያሸማቅቃችሁ የነበረ ሰው ነው እና ልታዩት ማትፈልጉት ሰው ነው። እንዴት ነው ሪአክት የሚያደርገው ሰውነታችሁ? ሰውነታችን አቮይድ ለማድረግ ይሞክራል በተቻለው መጠን። አትየው፣ ጀርባህን ስጣው፣ ዞረ ሂድ፣ ሌላ መንገድ ፈልግ፣ ወይም ደግሞ የሆነ ነገር ለመጋፈጥ ሰውነታችሁ ይዘጋጃል። ያ ሪአክሽን ከየት ነው የመጣው? ሰውነታችን አይረሳም። ሰውነታችን እኛ ላይ ከልጅነታችን ከተፈጠረን ጊዜ አንስተው የተካሄደብን ነገር በአጠቃላይ በእንግሊዝኛ ትራውማ የሚባለው ሰውነታችን ሜሞራይዝ ያደርገዋል። እያንዳንዱ በህይወታችን ላይ የተደረገው ነገር፣ እያንዳንዱ ጠባሳ፣ እያንዳንዱ ትራውማ መዝግቦ ይዞታል፣ ኮድ አድርጎ ይዞታል። ለዚያም ነው በትንሽ ነገር የተነካን ቀን ወይም ትሪገር የተደረግን ቀን ልክ እንደ አዲስ ነው ሰውነታችን የሚሰማው፣ ፊል የምናደርገው፣ የምንናደደው፣ የሚያመን። ለዚያ ነው ምክንያቱም ስቶር የተደረገው ነገር ሲቆሰቆስ በአዲስ መልኩ ነው ፊል እንድናረግ የሚያደርገን። ያልታከመና ሂል ያላደረገ ትራውማ ሰውነታችን ላይ በተለያየ መልኩ ማኒፌስት ያደርጋል፣ በተለያየ መልኩ ራሱን ይገልጻል። ለምሳሌ ፐርሲስተንት የሆነ ህመም፣ ፍቲግ ወይም ደግሞ ዊክነስ፣ የድካም ስሜት፣ ምክንያቱም ማታውቁት አይነት ድካም፣ የክብደት ፍላክቹዌት ማድረግ፣ አንድ ሰሞን ክብደታችን ይጨምራል፣ ሌላ ጊዜ ደግሞ ክብደታችን ይቀንሳል። ቆዳችን መልኩ መቀያየር ደግሞ ወይም ደግሞ ባህሪው መቀያየር፣ የዳይጀስቲቭ ኢሹ ወይም ደግሞ የምግብ መፈጨት ሂደት ችግር፣ ከምግብ መፈጨት ጋር የተያያዙ የተለያዩ አይነት ምልክቶች፣ ኢንዳይጀሽን በአጠቃላይ። እንደዚሁም ደግሞ በትክክል መተኛት አለመቻል፣ ዲስተርብድ የሆነ ስሊፕ እና ሌሎች በርካታ ኮግኒቲቭ የሆኑ ኢሹዎች ወይም ደግሞ ቢሄቪየራል የሆኑ ኢሹዎች በእነኚህ ሁሉ ማኒፌስት ሊያደርግ ይችላል። ህመም ለምሳሌ ምንም ምክንያቱ በማይገባችሁ ሁኔታ ገና ከእንቅልፋችሁ ስትነቁ ደረታችሁ ላይ ከባድ የሆነ ህመም ይሰማችኋል። ከልባችሁ ጋር የተያያዘ ነገር አይደለም። ይሄ የቆየ ሰውነታችን የሚያስታውሰው ያደረ ጠባሳ ነው። ስጋት፣ ፍራቻ፣ አንግዛይቲ የሚባለው ማለት ነው። ራሱ ማኒፌስት ያደረገ ያለው በህመም መልክ ነው። ይሄ በተመለከተ ፈርዘር ዲፕ ዳይቭ አድርጌ በርካታ ቪዲዮዎችን ሰራላችኋለሁኝ። ይህን ቪዲዮ ከወደዳችሁት ባያችሁት ቦታ ሁሉ የላይክ ምልክቷን ንኩ፣ ፎሎ ማድረግ፣ ሰብስክራይብ ማድረግ አትርሱ። ከዚህ ጋር በተያያዘ ጥያቄዎች፣ አስተያየቶች ካሏችሁ አስቀምጧቸው። የአስተያየት መስጫ ቦታ ላይ ሁሎችንም አነባቸዋለሁኝ። በተረፈ ሰላም ነው።